እንደዚህ አይነት ኢንፎርሜሽን ስለ አሜሪካ አልወድም። ይቅርታ። አይ ስሚ፣ ከዛም በኋላ አይ ኖ ስለ አሜሪካ የተሳሳተ ነገር ነው ያሉት። አይ ነው አይ አብዛኛው ሰው አሜሪካ አለ እንደዚህ ኖርማል ነው። ኖ እስራኤል ጊዜም ራሱ የለም፣ የቤት ሰራተኛ የለህም፣ ምንም ነገር በቃ you know you do everything እና ጊዜ የለህም ለምንም ነገር። ስለዚህ የሚቀለዱ ቀልዶች ስለ አሜሪካ የተሳሳቱ ናቸው። ገባክ? እናት የለህም፣ ጓደኛ የተሳሳቱ ነው ብለን ነበር። እዚህ ሲመጡ ግን እንዳለ ለሽቲ ነው የሚጠብቁን ብቻ ተ you maybe think that way የተሳሳተ ነው። wrong information እኔም ደክሞኛል። ቀኑን ሙሉ ነው የጠጣሁት ዛሬ ባይገርምህ። ወደ መጠጥሽ ልሂድ። እኔም በቃ ልጣ። ቆይ ትንሽ አዋራኝ። ስራሽ ምንድን ነው? ቲክቶክ። ሌላ ምንም ስራ አትሰሪም? ያ በቲክቶክ ነው የምኖረው። ሰነፍ ነሽ ማለት ነው። አይገርምም? ሪሃብ መግባት አለብሽ። ብዙ ሰዎች እንደዛ ያስባሉ። what do you think? አሜሪካ የኦፖርቹኒቲ ሀገር ነው። ኦፖርቹኒቲ ያለበት ሀገር ነው። really ከራስ መለየት ነው እንጂ ቲክቶክ ላይ ቁጭ ብለሽ ያው ቲክቶክ እንደ ሰከንድ አማራጭሽ ነው መሆን ያለበት። ቲክቶክ እናንተን ማን ያሳያችኋል? አሜሪካ ሰው ማን ያደናንቃችኋል? ማን ያሳያችኋል? ብዙ አሜሪካ ሀገር ያላችሁ ሰዎች ማገባችሁ ነገር ምን እንደሆነ ታውቃላችሁ? ኢትዮጵያ ውስጥ ከእናንተ በላይ በጣም የተሻለ ላይፍ ይመስላል። አብዛኛውን ሰው ደግሞ እንደዛ ነው። የምር ነው። ኢትዮጵያ ውስጥ ደግሞ በሳምንት አንዴ ነው ውሃ ያለው ያልከው ነው አይደለው? ያ በሳምንት አንዴ ነው ውሃ ያለው። ውሃው ሲወጣ ግን በረዶ ነው በለኝ። እንዴት ነው? ኢንፍራስትራክቸሮች ብዙ ያልተሟሉ ነገሮች አሉ። ግን በገንዘብ ዋይዝ እና በእንትን አሁን አንተ በምንም ተአምር ደሞዝሽ $4000 ሆኖ $180,000 መኪና አፎርድ ማድረግ አትገዢም። $180,000 ብር መኪና ምን አይነት ነው እዚህ ሀገር? ፌራሪ ምናምን። ኦኬ ኢትዮጵያ ውስጥ ግን አፎርድ ማድረግ ሰው አለ። ዋው ስሚ ኢትዮጵያ ውስጥ በተለይ አዲስ አበባ አብዛኛው ሰው ነበር ደሞዙ በቀን 200 ብር ሆኖ 400 ብር አውጥቶ የሚኖር ሰው አለ። እንዴት እንደሚኖር አያውቀውም። ብሩን ውጤት እንዳመጣ አያውቀውም። እና የማይገባችሁ ነገር እስቲል ጨለማው ዘመን ላይ ያለን ምናምን ይመስላል። የሪታ ሀገር ካለ ሰው በላይ ኢትዮጵያ ውስጥ ያለ ሰው ገና ነው። አይ ሲ በጣም ከኔ ጋር የተማሩ ልጆች ራሱ ባላቸው ምናምን ካምፓኒ ያለው መኪና ገዝቶ ነው የሚሰጣቸው። በሳምንት ፀጉራቸውና ፀጉራቸውን ይሰራሉ። ወንዶች ባንተ እድሜ ምናምን ያሉትን ይልኳቸዋል ምናምን። አሜሪካ ያሉ ማለት ነው ሴቶች ፀጉራቸውን መሰራት $1 አጣው። ይሄው የኔ ፀጉር አጣው ምሳሌ ስራ ይረፍድብኛል ያሉ አብዛኞቹ መላጣ ናቸው፣ ይቆረጣሉ። ይሄው የኔ ፀጉር አጣይም እንደዛ ነው። ሂማን ሄር ተክለው በቃ የሚያስቅ ሂማን ሄር አድርገው ነው የሚዞሩት አብዛኛው። ግን እኔ ስሰማ ሙን ያሉ ጥንቅቅ ያሉ ሲያማምሩ እግዚአብሔርን ሙን እኔ ስሰማ ማለት ነው ኢትዮጵያ ውስጥ አሉ ስሰማ እኔ መቼም አንተ ጓደኛዬ ነህ ካልዋሽም ኢትዮጵያ ውስጥ ያሉ ሴቶች እንደ ልዕልት ነው የሚኖሩት። ኢቭን ወንዶቹን በሙን እድሜ ምናምን ያሉትን ይልኳቸዋል። ሂድና እንትን ገዝተና ምናምን ብለው ይልኳቸዋል። እንደውም ባላቸው ወደ ስራ ሲሄድ የሰማሁትን እንደምነግርህ 1,000 ብር 2,000 ብር እየከፈሉ ይከኳቸዋል። ወጣት ወንዶች ልጆች መጠቀሚያ ናቸው ኢትዮጵያ ላይ ምናምን ይባል ወሬ ሰምቼ ደንግጬ ነበር። ቫልዩ የላቸውም፣ ሰው አይሰማቸውም። It's like they are poor, they don't have a car, they don't drive, they can't afford 5-star hotels, they can't drive. ቆንጆ ልብስ አይለብሱም፣ ቆንጆ ፐርፊውም
ወጣት ወንዶች መግዛት አይችሉም እና ስለ ወጣት ወንዶች እቆማለሁ ሁልጊዜ። ሴቶቹ ግን ለምሳሌ አሁን አንተ you are 29 የ29 ዓመት ሴት የስንት የ10 ሚሊዮን ብር የ15 ሚሊዮን ብር ምናምን መኪና ትነዳለች አሉ። ወንዶቹ ግን እንደ ዕቃ ነው የሚቆጠሩት። I was like what no way ወንድም ሴትም እኩል ኦፖርቹኒቲ ማግኘት አለበት ብዬ ስናደድ ነበር። ይልኳቸዋል ምናምን ሱቅ ደጅ ላይ ምናምን የሚቆሙ በጣም ጎረምሳ ወንዶች አሉ የሚያማምሩ ምናምን። እኔ ራሴ ኢትዮጵያ ሄድኩ ጊዜ የሚያማምሩ ሰውነታቸው የሚያምር ወጣት ወንዶች ቢትዊን 22 30 ምናምን አሉ። ግን ሴቶቹ ግን human hair አላቸው ምናምን things like that። ሀብታም ወንድ ያገባቸዋል። የ50 ዓመት የ40 ዓመት ምናምን ሰውዬ ያገባቸዋል። እና ላይክ በጣም ነው ለወንዶች ልብ ይራራው። ሪሳይክል ነው የሚያደርገው ገንዘብ። ኤግዛክትሊ። ግን ወንዶች ተበድለዋል። ሀብታም ወንዶች አሉ ሚሊየንስ ሴቶቹ ላይ ያፈሳሉ። ያው ሴቶቹ ደግሞ በየቀኑ ብዙ ነገር እንዲሟላላቸው ለምሳሌ ውሃ ከሌላቸው ውሃ የሚያመጣል። ውሃ የሚያመጣላቸው ወጣት ወንድ ልጅ ነው። መኪና የሚያደርሳቸው ከሌለ የሆነ በቃ ባላገር ምናምን ተብሎ ኦር አማርኛው ትንሽ ቀየር ስላለ ኦር ከሰሜን ከደቡብ ኦር ከሆነ ደንቆሮ ባያት እንደዛ ያወራችልሽልኝ ደንቆሮ ባያት ባይዘው የኢትዮጵያ ሴቶቻችን ይገርምሻል። አይገርም? ዲያስፖራ ነው ሰግጥ ያላችሁ ፋራ ስግጥ ያለ ሴት ያለው ዲያስፖራ ላይ አይ ነው። ኢትዮጵያ ሴት በጣም አራዳ ናቸው። ዲያስፖራማ ምን አንድ ነገር ልንገርሽ፣ ኢትዮጵያ ያለች ዲያስፖራ ሴትማ ምን አለው ባዶ ክፍል ይል ስማሙ። ዲያስፖራማ የመጨረሻ ፋራ ነው እንጂ ይኸውልህ መኪና ትገዛለች፣ 2 ቤድሩም ቤት ይኖራታል፣ ኦር የሆነ የነርሲንግ ኦር የምናምን አይቲ ስራ ይኖራታል። 40,000 50,000 100,000 ዶላር በአመት ታገኛለች ሰርታ። ግን ባሌላት ወንዶችን በጣም ነው የምትወደው የምታከብረው ምናምን አላት ዲያስፖራ ሴት። ጥያቄ እስቲ ጠየቅሽና እስካወራ እንደዚህ እውነትህን ነው። በርድና ከአዲስ አበባ ልጆች በተለይ ከተማ ልጅ አራዳ የለም። ሀብታሞች እኮ ባል እኮ ነው ያላቸው የአዲስ አበባ ችኮች። ወይ በሚካኤል ላውራ እስቲ እንዴ ላውራ እኮ ነው ለዚህ ወይ ማታ ሱሪን ከሆነ ልውጣ። እውነትህን ነው። አይ አትውጣም እንዴ አንተ እኮ ነው የኢትዮጵያ መረጃ ከአንተ ውጭ ማምነ የለኝም። የምትናገሪ ከሆነ የምትጠይቂኝ ከሆነ በርድና ከሆነ ኢትዮጵያ ያሉ ሴቶች ይበልጣቸዋል። እዛላችሁ ፋራ የምታረጉት ልብስ ራሱ ድሪቶ ነው። እዚህ በጣም አሪፍ ክላስ የሆነ ልብስ ነው የሚለብሱት ይዞራሉ። ደግሞ ከእናንተ አንጻር አይ ቲንክ ቪዛ የሚከለከሉ ለቆንጆቹ መሰለኝ። እዚህ ያሉት በጣም ቆንጆ ናቸው። ሀብታም ብር ያወጣባቸዋል ወይ? የስ ለምን ዴይሊ ላይፋቸውን ምንም ያደረጉት ግን ያወጣባቸውን ብር 1 ሚሊዮን እንዲሰጣቸው አይበቃቸውም። ቀሚስ ይገዛሉ፣ ጥፍራቸውን ይሰራሉ፣ ፀጉራቸውን ሲቆረጡ ምናምን 100,000 ምናምን ብር ይጨርሳሉ። በቃ ያም አልቆ ለማን ነው? ለጥቃቅን ገቢ ብላላቸው ሰዎች ነው እንጂ እንዳልሽው ሰው እንዲደክላቸው ብለው ብር አወጡ። ኢትዮጵያ ውስጥ በምን ታምራት አንድ ሴት ልጅ ከአንድ ወንድ ጋር ለመተኛት እሺ ማለቷ ብቻ በቂ ነው። ገንዘብ መክፈል ለምን? በጣም ወንዱ ችጋራም ስለሆነ ለምኖ ፈልጎ አሽቃጦ ነው የሚተኛ እንጂ ተከፍሎት የሚተኛ አለ ብዬ አላስብም። ወንዶች ወይስ ወንድ ያገኘውን በልቶ ነው የሚያድረው። ክፍያም አይፈልግም። በነፃ ነው። የቤስት ፍሬንድ አገልግሎት ይሰጣል፣ ያማክራታል፣ ያዋያታል፣ ቤቷ ይመጣል፣ ግድግዳውን በምላሱ ያጸዳል ምናምን። እንዲህ አሽቃባጭ ከስንት አንድ ይሰጣል። ምን አለ ግን ገንዘቡ ሪሳይክል ነው የሚያደርገው። እኔ አሁን ለምሳሌ ኢትዮጵያ ወንድ ስጠብስ እንደዚህ ላኪልን ምናምን ብሎ ራሳቸውን ያደራጁ ወንዶች አሉ በቁስ። ለምሳሌ እኔ ስፔንድ ያደረኩት ነገር እኔ በሰዓት 20 ብር ይከፈለኛል ሚኒመም ራይት። ሰው ታባዛው 8 ሰዓት ከሰራው እንዲላኪልን በቃ እንደ ራስህ ጓደኛ እንደ ራስህ ወንድም ምናምን። አበሻ ሴቶች እንዲህ ነን እናስብና ሁሉ ነገር ስላለ የሆነ ነገር እናደርግላቸዋለን። ግን የሆነ በቃ ካንተ ዕቃ ትንንሽ ቁስ ለመጠቀም ምናምን የሚቀርቡ ወንዶች ምናምን ስላለ አይ ዋዝ ላይክ ኦ ማይ ጋድ። ምክንያቱም we don't think that way። ይሄ የላይፍ ስታይል ልዩነት አለ እዚህ ሀገር። ወንድም ሆነ ሴት
እኩል ሰርቶ እኩል ምናምን የሚኖርበት ሀገር ነው። you think ወንድ ምትረጂ አንቺ? I help a lot። እኔ ለምሳሌ አፈቀርኩትን ወንድ ኢትዮጵያ ረድቻ አውቃለሁ። what's bad about it? አህያ ስለሆንሽ ነው። why? because እኔ financially ምናልባት ለወንድ ልጅ ብር የምትልኪ ከሆነ አህያ ነሽ። ተቸገርኩ ካልከኝ እረዳሃለሁ። ለምሳሌ አሁን አንተ አበባ ኮፍያ ስትል መጥፎ ነው እንዴ? አይደለም። እሱ ወንድም ሴትም እኮ እኩል ነው። እኔማ አንድ ነገር ስሚ፣ ፍቅረኛ ብለሽ ያልሽው ሰውዬ ምትረጂ ከሆነ ፍቅር አይደለም እርዳታ። አሚን ጊፍት ዋይ ለምሳሌ እሱ ጋር የተሻለ በርበሬ ካለ እሱ ትሬንድ እናደርግ ይሆናል። እሱ የእሱን በርበሬ ልኮልኝ የኔን አሳስ ገሳስ ቡትቶ የተቀበለኝ ሰው ሊኖር ይችላል። ከዛ በኋላ yeah we exchange gifts simple as that but ረዳው ተረዳኝ what's the point? አንቺ ረዳሁት ነው ያልሻለሽ። የረዳሽው ወንድ ካለ ወንድ ልጅ ይማል I did maybe 5 ምናምን ይሄን ላኪልን ይሄን አርጊልን ምናምን የሚሉ ሰዎች አሉ። ሲምፕል ግን አንቺ ምትረጃ መስለኝ ካለኝ ብዙም ኖሮኛ አያውቅም ግን ካለኝ አደርጋለሁ። Not that much, but you know, ልክ ነህ። I agree with that. ሚረዳ ሰው በተፈጥሮ ካለኝ አግዛለሁ። ምን ችግር አለው? መተጋገዝ እኮ ባህላችን ነው። አይ ሚረዳ ሰው አገዝኩ ተለንጋረክ ነው ማለቴ መተጋገዝ በቃ ባህላችን ነው። እኔ ወንድሞቼን ማገዝ እኔን ማገዝ የተለመደ ነው። I can handle it Zabit ምን ችግር አለው? አብረን እንዴት ያደግነው we are Ethiopian right we help each other እንተጋገዛለን። እኔ ጋር አሪፍ የመሰለ ነገር ካለ we exchange gift አንቺ ዝም ብለሽ ነው የምታወሪው። ሶሻል ነገር አልገባም እና አሚን ሲወራ እኮ ዝም ተብሎ ነው የሚወራው። ኤክስፐሪመንት የለሽም አላጠናሽም እንዴት እንደምንኖር እንዴት እንደምንኖር no the problem is I speak my mind you speak your mind ቅድም ስታወሪ ስለሰማሁሽ ነው። እና አሁን ስሚኝ ነው ኢትዮጵያ ውስጥ አንድ ስራ ብቻ የሚሰራ ወንድ ነው። ለምሳሌ እኔ እንግዲህ ስታን ተራሶ ነው ያለው ግን 3 ስራ 4 ስራ ነው የሚሰራው። of course ትፈራዳለህ። ቆይ ስሚኝማ እኔ I was there on my 20s ባንክ ቢዝነስ ምናምን ዩሮፕ ምንድነው ምንድነው ነው አይቶ ሴቶች በጣም እንደ ላይክ ሴቶች ናቸው የሚያዳምጡት ኢትዮጵያ አንደርስታንድ ዲሙ። እዚህ ሀገር ግን እኩል ነው የምናወራው፣ አይዲያ እኩል ነው የሚሸራሸረው። I feel you I understand like ሰው እኮ እንደ ሀገሩ ነው አይደል እንዴ? እዚህ አይዲያ እኩል ነው የሚሸራሸረው። I have a power as you have kind of right ምንም ፓወር የለሽም። ፓወር ቢኖርሽ ለማኛችሁ yeah according to you but it's like my eye ስሚኝማ ኮንቨርሴሽን ሼር ማድረግና ፍሎ ማድረግ አለበት። ኮንቨርሴሽን ፍሎ ማድረግ አለበት and I want you to listen to me ኢንተራፕት እያደረግሽ አይደለም። no I'm not trying to interrupt you I want you to listen to me እንድታዳምጠኝ ነው የምፈልገው። አዳመጥኩሽ እኮ አልከፈልሽኝም እኮ የቴራፒ ሴሽን አይደለም የኔ ነው። But what I'm saying is I like to know about Ethiopia right so ስለ ኢትዮጵያ ትነግረኛለህ። ስለተወለድኩበት ስላደግኩበት ነው የምትነግረኝ። የኔ ናት እኔን ደግሞ እየነገሩ እኔ እቺ ነኝ እያልኩክ ነው። what do you think about it? አንድ ደቂቃ ልስጥሽና አውሪና እኔ አንድ ደቂቃ እንዳውራ እስቲ። ይሄ ነው መሰማማት። አንድ ደቂቃ አውሪ ይኸው ልስጥሽ። ከዛኔ አንድ ደቂቃ ሙሉ አወራለሁ። አይዲያ ስትሰጠኝ ነው ኮንቨርሴሽን ፍሎ የሚያደርገው። አይዲያ ትሰጠኛለህ በሱ እናወራለን። ስለራሴ አስተሳሰብ እኮ እያወራሁ ነው። ሴትዮ አትሰሚም እንዴ? ስለምን እናውራ? በአንድ ነገር ላይ እኮ ነው አንድ ደቂቃ ሀሳብ የሚሰጠው። ለምን እያወራን ነው? ኮንሴፕቱ ምንድን ነው? የኔና ታንቺ ጤነኛ ማትመስኝ ወይ ሽንቴን ሲሸን ያቃጥለኛል።
ባምቡሌና ጨብጥ ክርክር ምናምን የሚባሉ የአባላዘር በሽታዎች ተመርምረህ ታውቃለህ? ውጭ ሀገር ነው ያለው እሱ ፒቲኤስዲ ምንድን ነው የሚባለው? እናንተ ጋር ነው ያለው እሱ ነው። ባይ ዘ ዌይ አሜሪካን ሀገር ያሉ ወንዶች ዲዋነ ነው አባውት ስለ አሜሪካ ወንዶች አልፈልግም። አሜሪካን በጣም ፕራውድሊ ነው የምታወሪው። አንድ ቀን ዲፖርት ያደረጉሽ ቃል ምን እንደምትይ አላውቅም። ሀገር አለኝ፣ ቤት አለኝ። ባይ ዘ ዌይ እኔ አይ ኦን ወንዝ ሪቨር ወንዝ ኦን የማደርግ ሰው ነኝ ሀገሬ ላይ። እውነት? ምን የሚባል ወንዝ? አጋሮ ሂድና ቲቲ ሪቨር አላት ወይ ብለህ ጠይቅ። አይ ሃቭ I own a river and a ወንዝ። ወንዝ እንደ ሪቨር እኮ አንድ ነገር ነው የኔናት። የእውነት ነው የምነግርህ። እኔ በስሜ የተተከለ ዛፍ አለኝ። ዛፍ ኖርማል ነው። ምንም ስም አለ የኔ እናንተ ማይንድ ሴት የሚል አንተ በስምህ ህንፃ ነው የምጠብቀው። እኔ ደግሞ በስሜ ዛፍ አለኝ ማለት ለእኔ ኩራት ነው። እኔ ስወለድ አብሮ የተተከለ ዛፍ አለ። አንድ ሴት አስቀያሚ ከሆነች ውስጧ ጥሩ ከሆነ እስቲል አስቀያሚ ናት። አንድ ሴት ያንቺም እንደዚህ አንድ ሰው ድሃ ከሆነ ህንፃ ከሌለው ዛፍ ቢያስተክልም ያው ስቲል ድሃ ነው። ኖ what I mean እኔ በስሜ ዛፍ አለኝ ካልኩክ as American I'm a proud Ethiopian ማለት ነው። ግን ታውቂያለሽ አሜሪካዎች እንደ ሰከንድ ዜጋ ነው የሚሆኑሽ። አንቺ ፈርስት ዜጋ አይደለሽ። ኖ አሜሪካ የሁሉም ሀገር ነው አይደለም። ዋን ሚስቴክ አወይሽ። አንቺ አሁን እስቲ አንድ ሰው ግደይ እንደ አሜሪካ ይተካከደረኝ ጠርዞ ነው የሚወልሱሽ። ሀገርሽ አይደለም ግን ሀገርሽ እንደሆነ ጠርዞ መመለስ ነው። እነሱ ጋር እስር ቤት ታሰራለህ፣ ከእነሱ ጋር ትኖራለህ። እንዴት ነው ሰው የገደለ ሰው የሚጠረዘው? ትራምፕ ዛሬ ቢደብረው ሊያባርሽ ይችላል። ሀገርሽ አይደለም። አንተ ብዙ ኢንፎርሜሽን አለ ከኔ የበለጠ አይደለም። ዋን ሚስቴክ አወይ ነሽ። ይሄ ሁላችን የምናውቀው ነገር ነው። ሀገርሽ ኢትዮጵያ ነሽ። በቃ ዋን ሚስቴክ አወይ። እንዴት ልበልሽ? አሁን ስታወሪ እያየሁሽ ነው። እንግሊዘኛሽ እንደ አማርኛሽ አይሆንም። ይሄ ማለት ሀገርሽ ኢትዮጵያ ነው። በቃ my first language is Amharic። ለዛ አስበሽ የምትናገሪና ዝም ብለሽ የሚወጣልሽ የምታወሪው ይለያያል። አንቺ ሀገርሽ ኢትዮጵያ ነው። ስለዚህ ኢትዮጵያዊ Ethiopian. I born and raised in Ethiopia, right? I'm Ethiopian. በስምሽ ወንዝ የለም አትሰክሽም። I do. My grandfather have a ወንዝ by his name or his name. Your grandfather ቀደም እኔ ነበርኩ። ልክ የአያቴ የኔ ነው። ላስት ኔም እኮ የኔ ነው። እዚህ ሀገር ስጠራ እኔ በላስት ኔሜ ነው የምጠራው። ስማርት አሜሪካዊ ሴት እውነቴን ነው። የአያትሽ አንቺ ሆነ ባህላችን አይደል እንዴ? ቅድማ ምናምን የተወራረስ ቀን ይመጣው ወንዝ በስም ያለ ዛፍን በስም ያለ የት ሀገር ነው ወንዝ በስምሽ? አጋሮ አልኩክ። እንግዲህ አሁን እኔ ይሄ ሁሉ ህዝብ እያለ የውሸት ኢንፎርሜሽን አልሰጠም። አጋሮ አልኩክ። ዛፍ በኔ እንትን ስም ዛፍ አለኝ። በኔ ስም ዛፍ አለ። ችግር የለም። ዛፍ ወንዝ አለሽ ባንቺ ስም? አዎ በኔ ስም አለ። በአያቴ ስም ወንዝ አለኝ። አጋሮች ይመሳቸው። አንቺ እኔ ከአዲስ አበባ ውጭ ኮራዳ ያለ አይመስለኝም። አጋሮ ብላችሁ ወንዝ መሸጥ ጀመራችሁ በስም? what do you mean? እኛ that's our culture። አንድ ሰው መልካም ነገር ሲሰራ በዛ አካባቢ ላይ ይኖረዋል። አይ ገዛው ብለሽ ነበርና ወንዝ ጭራሽ በብላክ ማርኬት we don't buy we own it. that's our land። ያ አገራችን መሬታችን ምድራችን ነው። ያደግንበት የተወለድንበት ነው። so we own that place። ወንዝ ማን ነው የሚሸጥልሽ? አንቺ ክፍለ ከተማ ያውቃል። ግን ክፍለ ከተማ የለም። no we own that place. it's our river። በቃ የኛ ወንዝ ነው። ገዝቻለሁ እኮ ነው። no I did not say that። ወንዝ ምንድን ነው? ሪቨር ሪቨር እና ሌክ ልዩነታቸው ምንድን ነው? I mean ሪቨር እና ሌክ ሪቨር የሚወርድ ወንዝ ነው። ሌክ ሌክ። ስለዚህ ሌክ የኔ ነው ብትይ ይሻላል። ሌክ የትም አይሄድማ። ሙሉ ብታጥሪው
የኔ ነው ብትይ ወንዝ እኮ መድረሻው አይታወቅም። እና ሂድና አንተ ችግርህ ማለት ነው የኔ ችግር ሂድና አንተ ምን ትላለህ መሰለህ? ቲቲ የምትባል ልጅ ጅማ ደጊት ሆቴል የእኛ ነው እያለች እየሰከሰች ነው፣ እውነቷን ነው ወይ ብለህ ሄደህ ጠይቅ። ወንዝ አለ እዛ ውስጥ ኢንክሉዲንግ እኮ ነው። ወንዙ የኛ ከሆነ ምንድን ነው የምትለው? አጋሩ ያላችሁ ሰዎች እስቲ እንትን በሉን። ሂዱ እንግዲህ አጋሩ ያላችሁ ሰዎች ለሙን አቃጥሩለት እና ቲቲ ጅማ ደጊቶ ሆቴል የእኛ ነው ምናምን አለች ብላችሁ አሜሪካ የምትኖር ያማታል እንደ ዝድነት ምላችሁ ወራጅ ነው። አባይ ራሱ የኛ አልተባለም እኮ የብዙ ሀገር ነው። የዘጠኝ ሀገር ጀመር ኢቭን አንተ አባይ ምናምን ትላለህ። ጅማ ቦዬ የሚባል ወንዝ አለ። አየክ፣ እሱ የኔ ነው። ቦዬ ማለት አባይ ላስት ኔም ነው። ቦዬ ገባክ? ቦዬ ወንዝ አለ እንዴ ጋይስ? ጅማ ኤግዛክትሊ። ከዛ አሳ እያጠመድኩኝ ቤት ውስጥ ጠብሼ የምበላ ሰው ነኝ። የኔ አያት ነው ካልኩክ እንግዲህ ሂዱና ንገሩት። ቦዬ እኛ ነው። አሁን አንቺ ልጅ ግን ከአሜሪካ ተባረሽ ማለት ፈልጋለሁ። አባሮሽ ምን እንደምንጥሽ ቦዬ ወንዙ የኔ የምትፈልጋለህ? ወንዝ ኖረሽ ማለት እኮ ሀብታም ነሽ ማለት አይደለም። እሱም ሞክሩ፣ ያባሩኝና ይሞክሩኝ። ቦዬ ወንዝ የኔ ይሁን አይሁን እሱን ሞክረው። እኔ አጋሮ መጥቼ ጅማ መጥቼ መሞከር እኮ ነው። በኮሪደር ለማፈርሰው ያለሽ ወንዙ ነው እንደውም በደንብ አምሮበታል። ቅናተኛ አይንን ጨፍነ ምን እያረክ ነው? ከአንቺ ጋር እንዴት እንደምታሳብጅኝ እያሰብኩ የምትሰሚበት ታይም አለ። ግን ዝም ብለሽ ሳታወሪ ሰው የምትሰሚበት ታይም አለ? የለም። I don't like to listen. እኔ ሲመችሽ መልካም ምሽት። እወዳለሁ። ሙዚቃ ልጋብ? አይ ሙዚቃ ምናምን የለም እባክሽ፣ ልውጣ። የሚገርም ነገር እኮ ነው። ኤኒዌይስ ጋይስ ቻው።